በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። የዝነኞች ጩኸት ወይንስ የተበዳዮች እንባ? የህግ የሞራል ልዕልና በሚፈተሽበት ጊዜ። ሰላም ጤና ስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬም ወደ ሰዓቱ ወደ እናንተ ይዘንላችሁ የመጣነው ጉዳይ የሁላችንንም የሞራል ልዕልና ልኬት፣ የፍትህ ስርዓትን እንዲሁም ደግሞ የሚዲያ አጠቃቀማችን የሚፈትሽ አብይ ርዕስ ይሆናል። ሰሞኑን በማህበራዊ ሚዲያ በተለያዩ ፕላትፎርሞች በስፋት ሲዘዋወሩ የነበሩ ምናልባት ቃለ ምልልስ አይታችሁም ሰምታችሁም ሊሆን ይችላል። እነዚህ አርቲስቶች፣ ጋዜጠኞች፣ ተጽዕኖ ፈጣሪና ሰዎች በስራዎቻቸው የሚወዷቸው የሚያከብሯቸውና የሚከተሏቸው ናቸው። እናም ቃላቸውን የሚያምን ሰዎች መሆናቸው። ሆኖም ይሄ ፊንቴክ በተባለ አጭበርባሪ ድርጅት ውስጥም ስማቸው ገብቶ ህዝብም በእነሱ ታምኖ ንብረቱን ገንዘቡን አጥቷል። እነዚህ ዝነኞች ታሰሩ፣ ከዚያም በዋስትና ተለቀቁ። ልክ እንደተለቀቁ በእግረኛው ሚዲያ ላይ ቀርበው ስላሳለፉት ስቃይና ስለተበላሸው ስማቸውና ስለደረሰባቸው ስለ ንቦና ጫና ሲያወሩ አድምጣችሁም ሊሆን ይችላል። ግን እንደ ሰው አንድ ትልቅ ጥያቄ መጠየቅ ይኖርብናል። በዚህ ሁሉ ጩኸት ውስጥ ግን የህዝብ እንባ፣ የተበዳይ እንባ የት ገባ ብለን መጠየቅ አለብን። እነሱን አምኖ ሜዳ ላይ ስለቀረው ምስኪኑ ዜጋ ለምን አልተነሳም? ደግሞስ ጉዳዩ ገና በፍርድ ቤት እየታየ በዋስትና የወጣ ተጠርጣሪ እንዲህ አይነትን የሚዲያ ዘመቻ ማድረግ በህግ በስነ ልቦናና በፍትህ ላይ የሚያሳድረው ተጽዕኖስ ምንድን ነው ብሎ መጠየቅ ይገባል። እናም ይህንን የዛሬ ጉዳያችን አድርገን በዝርዝር ወደ እናንተ እንፈትሻለን። አብራችሁን ቆዩ እያልን እየጋበዝን፣ ታዲያም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ሁሌም የምንሰራቸው ስራዎች እንዲደርሷችሁ የደውል ምልክቷን ይጫኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እያልን ወደ መሰናዷችን እንውሰዳችሁ። በቅድሚያ ግለሰቦቹ በቃለ ምልልሳቸው ያነሷቸው ዋና ዋና ነጥቦችን በምናነሳበት ጊዜም እነሱ እንደገለጹት ከሆነ አያያዛቸው ከህግ አግባብ ውጪ ነበር። ለውይይት ተብለው ተጠርተው ታሰሩ። የፍርድ ቤት መያዣም አልቀረበባቸውም። ከዚህ ባለፈ ድርጅቱ ጅቡቲ ወደብ ላይም አሉ ያሏቸውን መኪኖች የሌሉ መሆናቸውንና በፎቶግራፍ ብቻ እንደታለሉም ገልጸዋል። ከምንም በላይ ግን እያተኮሩት ስማቸው ጠፋ። ከዚህ ቀደም ስማቸው በክፉ ተነስቶ ስለማያውቅ ያልሰራነውን ሰራችሁ ተባልን፣ ካቴና አሰሩን በሚለው የስነ ልቦና ስብራት ላይ ነው ትኩረታቸው። ግን ይህንን ስንሰማ ማንም ሰውን ሊያዝንላቸው እንደ ሰው ሊያዝንላቸው ይችል ይሆናል። ነገር ግን አንድ ቆም ብለን ስናስብ ይህንን ቃለ ምልልስ እጅግ በጣም ራስ ወዳድነት የታየበት የታከለበት የሰውን የስብህና ልኬትን የምናይበት ሆኖ እናገኘዋለን። ለምን? ምክንያቱም አብዛኛው የተበዳይን የህዝብን ያንን አጭበርባሪ ድርጅትም ፊንቴክ ስለሚባለው በዚህ ደረጃ እነሱን አምኖ በእነሱ ማስታወቂያ የተታለለ ነው። ያንን ህዝቡም ያወጣው ገንዘብ፣ የሸጠው መሬት፣ የሰበረው ካዝና በድርጅቱን አምኖም ሳይሆን ምናልባት እነሱ ካሉበት ብሎ በእነዚህ ዝነኞች ገጽታ ላይ ተወዳጅነትን አምኖ ነው። ድርጅቱ የእነሱን ዝና እንደ ማጥመጃ መጠቀሙንስ እንዴት ዘነጉት? ታዲያ እነዚህ ሰዎች ሚዲያ ላይ ሲወጡ በመጀመሪያ ደረጃ እንኳን ማድረግ ስለነበረባቸው ምን ነበረ? እኛም ተታለናል፣ ነገር ግን በእኛ አምናችሁ ገንዘባችሁን ስላጣችሁ ምስኪን ኢትዮጵያውያን በሙሉ ከልብ እናዝናለን፣ ይቅርታም እንጠይቃለን በማለት ያለውን ሂደትም እየተከታተልን ነው። እኛም ገና ጉዳዩን አለንበት። ስለዚህ እስከ መጨረሻው ድረስ ለሚኖሩት ነገሮች ከጎናችሁ ነን፣ እናንተም ከጎናችን ሁኑ ብለው ቢያንስ ከነሱ በላይ ስለ ብዙሃን ስለሚወደዱት ክብር ዝናን ስላገኙት በሀብት ላይ ሀብት ስላገኙት ለህዝብ ስሜት ወይም ደግሞ ስለ መበደል፣ ስለ ፍትህ፣ ስለ ነጻነትና አንዳችም የሞራል ልዕልና አልታየባቸውም። ምናልባትም ትናንት ባከበርናቸውና በወደድናቸው ልክ ዛሬ ስለሚባለው ነገር በእነሱ ምክንያት ስማቸው መነሳቱ ኪሳራ ነው እንጂ አንዳችም ጥፋት እንደሌለባቸው በልበ ሙሉነት በዚህ ደረጃ ሲናገሩ ሰምተን ይሆናል። በጣም አሳሳቢው ጉዳይ ደግሞ ስንመጣ ከእነዚህ ግለሰቦች አሁን ያሉበትን ሁኔታን ምንድን ነው ብሎ ማሰብ ያስፈልጋል። በዋናነት በዋስትና የወጡ ተጠርጣሪዎች ናቸው። ጉዳያቸው አሁንም በህግ ሂደት ላይ ነው። ታዲያ አንድ ተጠርጣሪ ጉዳዩ በህግ ጥላ ስር እያለ ሚዲያ ላይ ወጥቶ እኔ ንጹህ ነኝ፣ ፖሊስ እንዲህ አደረገኝ፣ አሳሪዎቼ ስልጣን አላግባብ ተጠቅመዋል፣
በወሬ ግለሰብ ነው እያለ የህዝብ ግንኙነት ፒአር ዘመቻ ማድረጉ በህግስ ልክ ነው እንዴትስ ይታያል ብሎ ማንሳቱ ተገቢነት አለው። እንግዲህ ምናልባት ይህንን ፕሮግራም እስከምንሰራበት ሰዓት ድረስም የሚባሉ በርካታ ሐሳቦች አሉ። በተለይም ጁዲሲ የሚባል መርህ አለ። ትርጉሙም በፍርድ ቤት ላይ ያለ ጉዳይ ማለትም አንድ ጉዳይ በፍርድ ቤት ዘገባ ፍርድ ቤት ከገባ በኋላ ያንን ጉዳይ በተመለከተ ዳኛው ውሳኔ እስከሚሰጡበት ጊዜ ድረስም በሚዲያም ሆነ በአደባባይ ውሳኔውን ሊያዛባ ወይም በሂደቱ ላይ ስላለው ሂደት ተጽዕኖ ሊፈጥር የሚችል ትንታኔ መስጠት ክልክል እንደሆነ እንግዲህ ባለፍንባቸው መንገዶች ሁሉ እናውቃለን። ታዲያ እነዚህ ዝነኞች ዳኞች ላይ ጫና ለመፍጠር ዝናቸውን በመጠቀም ወይስ የህዝብን ስሜት ቀስቅሰው ዳኞች ላይ የዳኞች ውሳኔ ላይ ነፃ እንዲወጡ የስነ ልቦና ጫና ለመፍጠር ምስክሮች ላይ ተጽዕኖን ለማሳደር ይህንን ቪዲዮ የሚያዩ ምስክሮች ምናልባትም ተበዳዮች ዝነኞች ሚዲያ ላይ ወጥተው እንዲህ ሲናገሩ ሲያዩ ፍርሃት እንዲሰማቸው ወይም ሐሳባቸውን እንዲቀይሩላቸው። ሌላው ተቋማትን የማብጠልጠል ጉዳይ ነው። ፖሊስና መርማሪዎችን በአደባባይ መክሰሳቸው የህዝብን የፍትህን ተቋማት አመኔታም ያሳጣል። እዚህ ላይ ግን ሚዲያው ትልቅ ስህተት ሰርቷል። የዩቲዩብ ቪው ወይም ትርፍን ብቻ በማሰብ የህግ ሂደት ላይም ያለን ጉዳይ በዚህ መልኩ በአንድ ወገን ብቻ ማቅረቡ የሚዲያ ስነ ምግባር ጥሰትም ሚዲያውም የፍትህ ሂደቱን ጣልቃ እንደገባ ማየተው ተገቢነት አለው። እነሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። አሁን ምን ቀጥል? አሁን ደግሞ ነገሩን ከስነ ልቦና እንኳን በምናይበት ጊዜ እስቲ ራሳችሁን የተበዳዮች ቦታ አድርጋችሁ አስቡት ብላችሁ ጠይቋቸው። የህይወት ዘመን ጥሪት ነው። የልጆችን የወደፊት ተስፋ በእነዚህ ሰዎች ማስታወቂያና ማግባባትም አምናችሁ አስረክባችሁ አሁን ያ ሁሉ ገንዘብ ጠፍቷል። እናስ በጭንቀት በለቅሶ በህመም ላይ ናችሁ። በዚህ መሃል ያመናችኋቸው ሰዎች በሚዲያ ቀርበው ሱፍ ለብሰውና ፀጉራቸውን አበጥረው ስለጠፋው ገንዘባቸውም ሳይሆን በካቴና ስለተያዘው እጃቸው ሲያለቅሱ ብታዩ ምን ይሰማችሁ ይሆን? ይህ ደግሞ በተበዳዮች ላይም ድርብ የስነ ልቦና ስብራት የሚፈጥር ይህ ተግባርም ደግሞ ተበዳይን ሙሉ በሙሉ የመካድና የራስን ምስል ብቻ የማዳን አካሄድ ነው። ታዋቂነት ትልቅ ኃላፊነት ያለበት መሆኑንም ማሰብ ነበረባቸው። ሲሳሳቱ ስህተታቸውን አምነው ህዝብን መካድ ወይም ደግሞ ቢያንስ ስሜቱን መጋራት ሲገባቸው ራሳቸውን እንደ ዋነኛ ተበዳይ አድርገው ማቅረባቸው የሞራል የዝቅጠት ልኬት ማሳያ ነው። እንግዲህ የዚህን ጉዳይ ማጠቃለያ በምናደርግበት ጊዜ አንደኛ የፍትህ ስርዓቱ በእንደነዚህ አይነት የሚዲያ ዘመቻዎች ሊደናቀፍ አይገባውም። አርቲስቶቹም ሆነ ተራው ዜጋ በህግ ፊት እኩል ነው። ንጹህ የሆኑ ንጹህነታቸውን የሚረጋገጠው በዩቲዩብ ቃለ ምልልስም ሳይሆን በፍርድ ቤት ችሎት ነው። ሁለተኛ ታዋቂ ሰዎች ስለሚያስተዋውቁት ማንኛውም ምርትና አገልግሎት የሞራልና የህግ ኃላፊነት መውሰድ እንዳለባቸው እኔ አላውቅም፣ የድርጅቱ ስራ አስኪያጅ አይደለሁም ማለት ከተጠያቂነት አያድንም። ምክንያቱም ህዝቡ የመጣው በድርጅቱ ሎጎ ብቻም ሳይሆን በእነሱ ፊት አምኖ ነውና። ሌላው ሚዲያ የፍትህ ሂደት ላይ ከማስተጓጎል ጥንቃቄ ማድረግ አለበት። የጠፋውን የብዙን ምስኪን ኢትዮጵያውያንን ሀብት እንጂ ያንድ ወይም የሁለት አርቲስት ዝና ብቻ አይደለም። ውድ የቻናላችን ተመልካቾች እናንተስ ምን ታስባላችሁ? ጉዳዩን እንዴት ታዩታላችሁ? በዋስትና ወጥተው የተበዳዮችን ስሜት የረሳ የራስ ወዳድነት ተግባር ነው። ሐሳባችሁን በኮመንት ሴክሽን ላይ አስፈሩልን። እውነትና ፍትህ ለተበደለው ምስኪን ህዝብ እንዲወጣ እየተመኘን የዛሬውን አብይ ጉዳያችንን እዚህ ላይ እናጠቃልላለን። ቪዲዮ ከተመቻችሁ ላይክ እና ሼር፣ ሰብስክራይብ ማድረግን አትርሱ እያልን በሌላ አሳሳቢ ጉዳዮች ላይ እስከምንገናኝ ድረስ በያላችሁበት ቸርን ሰንብት እያልን እንሰነባበታለን።